ጠቅላይ ሚኒስትር አብይ አህመድ በትግራይ ጦርነት የኤርትራ ወታደሮች የተለያዩ ጥፋቶችን ፈጽመዋል ሲሉ ከሰዋል። ጠቅላይ ሚኒስትር አብይ አህመድ በሰሜን ኢትዮጵያ ጦርነት ወቅት ትግራይ ውስጥ በኤርትራ ወታደሮች የተለያዩ ጥፋቶች መፈጸማቸውንና በሀገሪቱ መካከል አሁን ለተባባሰው ችግር መነሻ መሆኑንም ነው የተናገሩት። ጠቅላይ ሚኒስትሩ ጥር 26 2018 ዓ.ም ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎችም ምላሽ በሰጡበት ወቅት በሰሜን ኢትዮጵያ ጦርነት ወቅት በኤርትራ ወታደሮች ተፈጸሙ ስላሏቸው ውድመቶች ተናግረዋል። በኤርትራና በኢትዮጵያ መካከል አለመግባባት የጀመረው ኢትዮጵያ ቀይ ባህር ጉዳይን ስታነሳ ነው የሚሉ ወገኖች መኖራቸውን በማስታወስም ይህ ስህተት መሆኑንም ተናግረዋል። በሁለቱ ሀገራት መካከል አለመግባባት የተጀመረው በትግራይ ጦርነት ወቅት መሆኑን የተናገሩት ጠቅላይ ሚኒስትሩ የተለያዩ ጥፋቶች በኤርትራ ወታደሮች መፈጸማቸውንም ተናግረዋል። ኤርትራ ከተፈጠረች ጊዜ ጀምሮ በኤርትራና በኢትዮጵያ መንግስት መካከል ችግር ነበረ። እኛ ከመጣን በኋላ አያስፈልገንም ይቅርብን ብለን ለምነናል ሲሉም ለምክር ቤቱ አባላትም ተናግረዋል። ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም ያሉት ጠቅላይ ሚኒስትሩ በትግራይ ውጊያ ሲጀመር በመጀመሪያው ዙር ሽሬን ካስለቀቅን በኋላ የኤርትራ ጦር ከኋላ የአንዳንድ ግለሰቦችን ቤት ፎቅ ማፍረስ ሲጀምር ጸብ ተጀመሯል፣ አልተናገርንም እንጂ ብለዋል። አክሱምን ይዘን ስናልፍ አክሱም ገብቶ ወጣቶችን በጅምላ ሲረሽን ጸቡ ተፋፉሟል። አድዋን ይዘን ስናልፍ ደግሞ አድዋ ሄዶ ፋብሪካዎችን ሲፈታታ ሲሰርቅም ጸቡ ተጋግሏልን ብለዋል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቅለውን ነቅሎ የማይነቀለውን ሲያፈራርስ ጸቡ ጫፍ ደርሷል። ግን ያኔ የኢትዮጵያ መንግስት በዚያም በዚህም ለመዋጋት አቅም አልነበረውም ነው ያሉት። ጠቅላይ ሚኒስትር አብይ አህመድ ይህንን ጉዳይ በተመለከተ ከኤርትራ ከፍተኛ ባለስልጣናት ጋር እንዲነጋገሩ የቀድሞውን የውጭ ጉዳይ ሚኒስትር ገዱ አንዳርጋቸውን እንዲሁም ምክትል ጠቅላይ ሚኒስትር የነበሩትን አቶ ደመቀን ወደ ኤርትራ መላካቸውንም ተናግረዋል። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ጦር ወደ መቀሌ ሲጠጋ የኤርትራ ጦር ልክ በሌሎች ከተሞች እንዳደረገው ሁሉ በመቀለም ተመሳሳይ ጥፋቶችን ሊፈጽም ይችላል በሚል ስጋት ከውቅሮ እንዳያልፍ መነጋገራቸውንና የሚያልፉ ከሆነ ግን ወደ እናንተ ነው የምንዞረው በማለት በአካባቢው የሚጠብቅ ኃይል አስቀምጠን ነው መቀሌ ገባ ነው ብለዋል። ይህ ጸብ ተፋፍሞ ሄዶ የፕሪቶሪያ ስምምነት ሲፈረም እንዴት ህወሓት ሳይጠፋ እንዴት ትግራይ ሳይወድም ፊርማ ይደረጋል በሚል ነው ጸቡ ጫፍ የደረሰው ሲሉም ተናግረዋል። ኢትዮጵያን መጉዳት የሚፈልጉ አካላት መኖራቸውን ተናግረው ገንዘብ ፋይናንስ ያደርጋሉ፣ እመኑኝ ኢትዮጵያን ግን አይችሏትም፣ ገንዘባቸውን ያፈሳሉ፣ ይከስራሉ፣ እኛ ጉዟችንን እንቀጥላለን ብለዋል። በሌላ በኩል ከህዳሴ ግድቡ ጋር በተያያዘም ጠቅላይ ሚኒስትር አብይ አህመድ ለህዝብ ተወካዮች ምክር ቤት ኢትዮጵያ በህዳሴ ግድብ ግንባታ ወቅትም አንድ ብድርና እርዳታ ከየትኛውም ወገን አለመውሰዷን ተናግረዋል። በጀግኖች ኢትዮጵያውያን ቁርጠኛ አቋም በሀገር ውስጥም ከሀገር ውጭም ባሉ ኢትዮጵያውያን በቁርጠኝነት ጨክነው በጋራ ቆመው ስለሰሩ የተከወነ ፕሮጀክት ነው ሲሉ ለግድቡ ግንባታ ብድርም ሆነ እርዳታ እንዳልወሰደችም አጽንኦት ሰጥተው ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው የታላቁ ህዳሴ ግድብ ግንባታን በገንዘብ መደገፏን በቅርቡ በተደጋጋሚ ሲናገሩ የቆዩ ሲሆን ይህንን ተከትሎ የጠቅላይ ሚኒስትር አብይ አህመድ ምላሽ በከፍተኛ ባለስልጣን ደረጃ የተሰጠ ይፋዊ መልስ የለም። ጠቅላይ ሚኒስትሩ ለህዝብ ተወካዮች ምክር ቤት አባላት ኢትዮጵያ ከአፍሪካ ቀዳሚ የሆነውን ታላቁ የህዳሴ ግድብ ገንብታ ብቻ እንዳላቆመች በመግለጽም ከአፍሪካ ሶስተኛ የሆነውን ኮይሻን እየሰራች ነው ብለዋል። በኢትዮጵያ ውስጥ የግዙፍ ፕሮጀክቶች ስራ አለመቆሙን ለምክር ቤት አባላት የተናገሩት ጠቅላይ ሚኒስትሩ ከአፍሪካ አንደኛው ኤርፖርት ግንባታም ተጀምሯል ብለዋል። በተያያዘም ጠቅላይ ሚኒስትር አብይ አህመድ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያም እርሳቸው ወደ ስልጣን ከመጡ ወዲህ ኢትዮጵያ ምንም አይነት ኮሜርሻል ብድር እንዳልተበደረችም ተናግረዋል። ከለውጡ በፊት ኢትዮጵያ በጣም ብዙ ብድር እንደነበረባትና አበዳሪ ሀገራት ኢትዮጵያ መክፈል አትችልም አናበድርም ያሉበት ሁኔታ እንደነበርም አንስተዋል። ኢትዮጵያ ላለፉት 20 ዓመታት ለፕሮጀክቶች በሚል ሰበብ ጤነኛ ያልሆነ የብድር ስምምነት ወይንም ኮሜርሻል ሎን ከአንዳንድ ሀገራት በመበደር ለመክፈል ሳትችል መቅረቷን ተናግረዋል። ኢትዮጵያ ብድር መበደር የማትችል የሚል ታርጋ ተሰጥቷት እንደነበር ያስታወሱት ጠቅላይ ሚኒስትሩ የተካሄደው የኢኮኖሚ ሪፎርም ይህንን አሻሽሏልን ብለዋል። ባለፈው ዓመት 2025 10 ፈጣን እድገት የተመዘገበባቸው የዓለም ሀገራት መካከል 5ቱ አፍሪካውያን ናቸው ያሉት ጠቅላይ ሚኒስትሩ ኢትዮጵያ ከቀዳሚዎቹ አንዷ ናት ብለዋል። የኢኮኖሚ ሪፎርሙ
እውነት ለመናገር በኢትዮጵያ ታሪክ አመርቂ ውጤት የመጣበት ዘመን ነው ብለዋል። አሁን ያለው የኢትዮጵያ ኢኮኖሚ እድገት በማንም አይን በማንም መመዘኛ ምንም የሚያከራክር ሁኔታ ውስጥ አይደለም ሲሉም ተደምጠዋል። በሪፎርም ውስጥ ቴክኖሎጂ ቀዳሚ መሆኑን የጠቀሱት ጠቅላይ ሚኒስትሩ ይህንን ታሳቢ በማድረግ መንግስታቸው የተለያዩ ስራዎችን እያከናወነ እንደሚገኝም ተናግረዋል።